ሰላም የዚህ ዩቲዩብ ቻናል ተከታታዮች በዛሬው ዕለት ማሳያችሁ መምህራን የተማሪዎቻቸውን ግሬድ ወይም የትምህርት ደረጃቸው ለምሳሌ ተማሪዎች በዚህ በኩል አሉ እንግሊሽ ማትስ ሳይንስ ፈተና ውጤታቸው ነው ከመቶ ቶታሉን መስራት ከፈለግን ቀጥታ ሴሌክት እናድርገው ሁሉንም ወደ ጎን ቶታል ላይ እንዲደምርልን አልትን ተጭነን ኢኳልስ ቱ ስንል ቶታሉን ያመጣልናል። አቬሬጅ ደግሞ ቀጥታ ይሄ ሲካፈል ማለት እንችላለን ወይም አቬሬጅ ብለን ኢኳልስ ቱ አቬሬጅ ብለን የዚህን አቬሬጅ ያወጣልኝ እንለዋለን። ሴሌክት አድርገነው አቬሬጅ በራሱ ያወጣልናል። አቬሬጅ አወጣልን። አሁን ራንክ ደግሞ እንስራ። ራንክ ደግሞ ለመስራት ቀጥታ ኢኳልስ ቱ ራንክ ምንድነው? ራንክን እንመርጣለን። ራንክ ካደረግን በኋላ ራንክ የምናደርገው አቬሬጁን ነው። አሁን በአቬሬጅ ስለምንሰራ ማለት ነው። ሴሌክት እናደርግና ኮማ እናደርጋለን። ሪፈረንስ አሁን የምናደርገው ከዚህ እስከዚህ ያለውን ሴሎችን ማለት ነው። ኮማ አደረግን። ዲሰንዲንግ ይሁን አሰንዲንግ ይሁን እኛ ዲሰንዲንግ ይሁን ከፍተኛው ማለት ነው። ኮማ ብራኬትን እንዝጋ። እንደገና ሪፈረንሳችንን ዶላር ሳይን ኪቦርዳችን ላይ አለ። ሁለቱ G3 እና G10 መሃል አስገባታችን መርሳት የለብንም። ስለዚህ አሁን ራንክ ሰላም ሁለተኛ ራንክ ሰጥቷታል። እስቲ ድራግ እናድርገው። አንደኛ ማን ነው? ምንተስኖት 89 ሰላም 80 መጣለች። ሶስተኛ ማን ነው? 86 ደስታ። ስለዚህ ለሁሉም ዝቅተኛ ማን ነው? እንደ ልቡ 8ኛ ራንክ ወጣል፣ ደረጃ ወጣል ማለት ነው። ነገር ግን በዚህ መጠን ደግሞ ለምሳሌ ግሬድ መስጠት እንፈልጋለን። ለምሳሌ ከ85 በላይ ያገኘ 85 በላይ ካለ 85ን አያካትትም። 85 እና ከዛ በላይ ካለን 85ን ያካትታል። ስለዚህ ከ85 በላይ ያገኙትን 85 በላይ እንላለን። እንግዲህ ወይም 86 አይ ቲንክ ብዙ ቁጥር ይታየኛል እዚህ ጋር 87 በላይ እንበልና ስንስጥ ኢኳልስ ቱ ይሄንን የምንሰራው ምንድነው? ኢፍ ኮንዲሽን ኢፍ ፈንክሽን ተጠቅመን ነው። ኢፍ እንልና ተከታተሉኝ በደንብ ሎጂካል የምናደርገው ማለት ነው። አሁን ይሄ ግሬተር ዛን 87 እንበለው። ምክንያቱም ከ87 በላይ ያመጡትን እንዲሰጠን። ስለዚህ ኮቴሽን እንክፈት ስጥ እንለዋለን። ኮማ እናደርጋለን። አሁን እንደገና ድጋሚ ኢፍ ፈንክሽንን እንነካለን፣ ክሊክ እናደርጋለን። አሁንም ደግሞ G3 greater than 86 ኦኬ 85 greater than G3 greater than or equals to እንበለው equals to 85 ምን ይሰጠው? ኮቴሽን እንክፈት ቢ ይሰጣቸው። አሁንም ኮማ እናደርጋለን። ኢፍ ፈንክሽን እንነካለን። አሁንም G3 greater than or equals to አሁን እስከ 85 ሰጠናል። እስከ 80 ያለውን ሲናደርግ greater than or equals to 80 እስከ 80 ያሉት በሙሉ እናደርግ ኮማ ኮቴሽን እንክፈት ሲ ኮቴሽን እንዝጋ። ከዛ ውጭ ያለውን ግን ኮቴሽን ውስጥ ኤፍ ሰጥ ዲ ያውጥተናል። ቀጥታ ወደ ኤፍ እንዲሰጥ አዘናል። ስለዚህ ስንት ብራኬት ከፍቻለሁ? 1 2 3 ስለዚህ በ3 ብራኬት መዝጋት
ማረጋገጥ አለብኝ። እዚህ ኳልቱ አልኩ። አሁን ሰላም ኤ አግኝታለች ማለት ነው። ግሬድ ኤ ሁሉንም ድራግ እናድርግ። ይኸው እዚህ ጋር እንደምታዩት ሰላም እና ምንተስኖት ኤ አግኝተዋል። ቀጥሎ ቢ ያገኘ ማን ነው? ደስታ፣ ሲ ቢራቱ፣ አበበና አብዱራህማን፣ ኤፍ እንደ ልቡ እና ሄኖክ አግኝተዋል ማለት ነው። ስለዚህ በቀላሉ ግሬድ እንዴት እንደምንሰራ እዚህ ላይ ለማሳየት ችለናል። እንግዲህ ቪዲዮውን እንደወደዳችሁ ተስፋ አድርጋለሁ። ቪዲዮውን ተከታተሉ በደንብ ላይክ እና ሼር፣ ሰብስክራይብ አድርጉልን። እናመሰግናለን።